ሰላም የተወደዳችሁ የናኑ ቻናል ቤተሰቦች እንዴት ሰነበታችሁ? በያላችሁ በሰላምና ጤና ከናንተ ጋር ይሁን እያልኩ ካየሁትና ከሰማሁት ትንሽ ሀሳብ ላካፍላችሁ። እናንተ ማሰባችሁን ላይክ፣ ኮሜንት እና ሰብስክራይብ በማድረግ ግለጹልኝ። በመቀጠልም ይህን ስራ ይዤላችሁ ቀርቤያለሁ። ፊታችንን የሚያበላሹ መጥፎ ልምዶች። በቀን ትንሽ ደቂቃ ሰጥቶ ፊትን በሳሙናና ውሃ መታጠብ ጎልቶ የሚታይ ነጠብጣብ፣ ሽፍታ፣ ያለ ዕድሜ የፊት መሸብሸብ፣ ብጉርና ማድያትን ለማስወገድ ቀላሉ መፍትሄ ነው። በተጨማሪም የፊት እንክብካቤን ማወቅ ፊት እንዳይጎዳና ያለ ዕድሜ እንዳይጨማደድ ለማድረግ ይጠቅማል። አንደኛ፣ ፊትን ተጭኖ ማሸት። እንደ ልምድ ሆኖ አብዛኞቻችን አይናችንና ፊታችንን እናሻለን። ስንታጠብም ሆነ በፎጣ ስናደርግ በጣም ማሸት የለብንም። ምክንያቱም የፊታችን ቆዳ በጣም ለስላሳ ስለሆነ በተለይ የአይናችን ስር ቆዳ እና በአፋችን አካባቢ ያለው ቆዳ በጣም ለስላሳ ስለሆነ በጣም ማሸት የለብንም። ስለዚህ ለፊታችን ከፍተኛ ጥንቃቄ በማድረግ መታጠብ ይኖርብናል። ሁለተኛ፣ በሙቅ ውሃ መታጠብ። አዘውትሮ ፊትን በሙቅ ውሃ መታጠብም ሆነ ፊትን ለፀሐይ ማጋለጥ ፊትን ያለ ዕድሜ እንዲሸበሸብና እንዲበልዝ ጥራት እንዳይኖረው ያደርጋል። ስለዚህ በፀሐይ ሙቀት ሰንስክሪን ብንጠቀም እና ፀሐይ ላይ በምንሆንበት ወቅት ኮፍያ ወይም ጥላ ብንጠቀም ይመከራል። ለፊት የሚረዳው እና ፊት ላይ ያሉ ሴሎች የሚያነቃቃቸው ፊትን በቀን ጠዋትና ማታ መታጠብ ነው። ሶስተኛ፣ ብጉር እና ሽፍታን በጣት ማፍረጥ። ብጉር ወይም ሽፍታን ፊታችን ላይ በሚወጣበት ጊዜ እጃችን ከፊታችን ላይ አይለይም። ይህ ግን አይመከርም። እንዲያውም የበለጠ ፊታችን እንዲበላሽ ያደርገዋል። በእጃችን የተለያዩ ነገሮች ስለምንነካ በአብዛኛው እጅ ንጹህ አይሆንም። ስለዚህ ፊታችንን ባንነካ ይመረጣል። አራተኛ፣ ሜካፕ አብዝቶ መጠቀም። አብዝቶ ሜካፕ መጠቀም በጣም አይመከርም። ምክንያቱም የፊታችን ቆዳ ላይ ያሉት ቀዳዳዎች ስለሚደፈኑና አየር በደንብ ስለማያገኙ ፊት በቀላሉ ይጎዳል። ስለዚህ ሜካፕ አብዝቶ መጠቀም የፊታችንን ሴሎች ስለሚያደክማቸው ያለ ዕድሜ የፊት መጨማደድን ያስከትላል። አምስተኛ፣ በቂ ውሃ አለመጠጣት። ቢያንስ በቀን ውስጥ 2 ሊትር ውሃ መጠጣት ያስፈልጋል። ይህም ለሰውነታችን በጣም አስፈላጊ ነው። ፊት ያለ ዕድሜ እንዳይሸበሸብና እንዳይፈገፈግ እንዳይደርቅ ለማድረግ በቀን ውስጥ በቂ ውሃ መጠጣት ያስፈልጋል። ስድስተኛ፣ አዲስ ምርቶችን መሞከር። ሳናቀው በማስታወቂያ ስላየነው፣ ሰዎች ስለነገሩን ወይም ሞክሩ ስለተባልን ብቻ ማንኛውንም አዲስ ምርት ፊታችን ላይ መሞከር አያስፈልገንም። በጣም መጠንቀቅ አለብን። ለእኔ ቆዳ ተስማሚ ነው ብለን ሳናይ መጠቀም በጣም ችግር ውስጥ ሊያስከትልብን ይችላል። ሰባተኛ፣ ማታ ሳይታጠቡ መተኛት። በውሏችን ፊታችን በፀሐይና ሙቀት፣ በአቧራ፣ በተለያዩ ትንፋሾች ሲፈራረቁበት ውሎ ማታ ደግሞ ሳንታጠብ መተኛት የለብንም። በደንብ ታጥበን አስፈላጊውን እንክብካቤ አድርገን መተኛት ይኖርብናል። ስምንተኛ፣ ጣፋጭ ማዘውተር። በአብዛኛው ሰው ጣፋጭ ማዘውተር ፊት ላይ ሽፍታና ብጉር እንዲወጣ ሲያደርግበት እናያለን። ስለዚህ የሚስማማንን ጣፋጭ ለይተን ማወቅ መጠኑንም አለማብዛት ይመረጣል። ዘጠነኛ፣ የሜካፕ ብሩሾችን አለማጽዳት። ሜካፕ የሚጠቀሙ ሰዎች በጣም መጠንቀቅና ማስተዋል ያለባቸው ነገር ቢኖር ይህ አንዱ ነው። የሜካፕ ብሩሾች ንጽህና በጣም አስፈላጊ ነው። ንጹህ ካልሆኑ በውስጡ አቧራ፣ ባክቴሪያ በውስጡ ስለሚይዝ ይህ በጣም ከፍተኛ ችግር ሊያስከትል ይችላል። አስረኛ፣ ጭንቀት በአጠቃላይ ለሰውነታችን በጣም ጥሩ አይደለም፣ በተለይ ለፊታችንና ለአይናችን። በተጨማሪም ሲጋራ ማጨስ፣ መጠጥ መጠጣት፣ እንቅስቃሴ አለማድረግና በቂ እንቅልፍ አለማግኘት ለፊታችን በጣም መጥፎ ነው። የተወደዳችሁ የናኑ ቤተሰቦች ቪዲዮ እንደወደዳችሁትና እንደተጠቀሙበት ሙሉ እምነቴ ነው። ለሌሎች እንዲደርስ ሼር እና ሰብስክራይብ በማድረግ ቤተሰብ እንሁን። አስተያየትና ጥያቄ ካሉት በኮሜንት ላይ ጻፉልኝ። ደስ ብሎኝ ነው የምመልሰው። አመሰግናለሁ።